ዛሬ በጣም ቀላልና በትክክል የሚሰራ ስትራቴጂ ዛሬ አሳያችኋለሁ። ፕሮፈርም ቻሌንጃችሁን ቢሆን ካፒታላችሁን ቢሆን በዚህ ስትራቴጂ በትክክል ማሳደግ ትችላላችሁ። ሶ ወደ ቪዲዮችን ከመግባታችን በፊት ይህንን ፔጅ ላይክ ኤንድ ሰብስክራይብ እያደረጋችሁ እንድታበረታቱን ጠይቃለሁ። አሁን ወደ ቪዲዮችን መሄድ እንችላለን። ይሄ ስትራቴጂ የሚባለው ኦአርቢ ስትራቴጂ ነው የሚባለው ወይም ደግሞ ኦፕኒንግ ሬንጅ ብሬክአውት ይባላል። ኦኬ ኦፕኒንግ ሬንጅ ብሬክአውት ይባላል ይሄ ስትራቴጂ። ሶ ይሄ ስትራቴጂ ምንድን ነው የሚለው ኒውዮርክ ታይም ላይ ትመጡና እዚች ጋር ኖት እያያስኩላችሁ እንትን ልበል ኤንዋይቲ ማለት ኒውዮርክ ታይም ማለት ነው። ከ9:30 ኒውዮርክ ታይም ላይ ትመጡና ከ9:30 እስከ 9:45 ያለውን ማርክ ታደርጋላችሁ። 15 ሚኒት ላይ ትመጡና ማለት ነው። ለምሳሌ ካንድሉ እንደዚህ ብሎ ከፍ ዝቅ ምናምን ብሎ እንደዚህ ተዘጋ እንበል። ከዛ በኋላ ሌትስ ሴይ እንደዚህ አይነት ዊክ አለው፣ በዚች ጋርም እንደዚህ አይነት ዊክ አለው። ከዛ በኋላ እቺ ነች ከ15 ሚኒት ላይ መታችሁ ነው ቼክ የምታደርጉት። ከ9:30 እስከ 9:45 ያለው ካንድል እቺ ነች እንበል። ከዛ በኋላ ምንድነው የምታደርጉት? ማርክ ታደርጋላችሁ the high and the low። ከዛ በኋላ ወደ 5 ሚኒት ላይ ትወርዱና you'll just wait for እነዚህ either ይሄኛው the top ወይም ደግሞ የታችኛው መቶ ፕራይስ እሱን እስኪነካ ድረስ ትጠብቃላችሁ። ኦኬ በጣም ሲምፕል የሆነ ነገር ነው። ሶ ፕራይስ ይመጣል ይሄዳል እንደዚህ ሊመጣ ይችላል። ከዛ በኋላ ይሄንን ይነካል። ለምሳሌ የታችኛውን ነካልን እንበል። ስለዚህ እኛ ምንድነው ልክ የታችኛውን ሲነካልን ባይ ዲፎልት ዊ ሃቭ ቱ ጌት ሬዲ ሴል ለማድረግ ማለት ነው። ኦኬ ሶ አሁንም ቢሆን ሴል አንለው፣ ምክንያቱም አንዳንዴ ሰምታይምስ የስሩን ሊኩዊዲቲ ስዊፕ አድርጎ ወደ ላይ ተመልሶ ሊሄድ ይችላል። ስለዚህ 5 ሚኒት ላይ ሆናችሁ ነው ይሄን ቼክ የምታደርጉት። መቶ ልክ ይሄኛውን ይሄኛውን ሲያልፈው ትጠብቃላችሁ። በስትሮንግ ካንድል ፑሽ ካለው ሰምታይምስ ልትገቡ ትችላላችሁ ወደ ታች። ስትሮንግ ካንድል ፑሽ ካለው ልትገቡ ትችላላችሁ። ኦኬ ኦሬልስ ይሄንን ትጠብቁትና ተመልሶ መጥቶ እችኛዋን ነክቶ ወደ ታች ሲመለስ የዛ ሰዓት ላይ ሴል ብላችሁ ትገባላችሁ ማለት ነው። ሾርት ፖዚሽን እዚች ጋር ትገባላችሁ። ከዛ በኋላ ስቶፕ ሎሳችሁን የምታደርጉት ጀስት አባቭ ይሄኛውን ሪቴስት ኤሪያ። ኦኬ ይሄኛውን ካረጋችሁት ፕሮባብሊ ከፍ ሊልባችሁ ስለሚችል ሪስክ ማድረጉ ጥሩ አይደለም። ሪስክ ማኔጅመንታችሁን በተቻላችሁ መጠን ማኔጅ ማድረግ አለባችሁ። ከዛን ስቶፕ ሎሳችሁን ከዚች በላይ ከዛ በኋላ ቴክ ፕሮፊት ደግሞ 1 to 2 ማለት ነው። እንደዚህ ነው የምታደርጉት። ኦኬ እችኛዋን መቶ ሪቴስት ያደረገበት እንዴት አይነት መስመር ትሆናለች? ከዚህ ጋር ተነስታ እንደዚህ አይነት ነገር ትኖራለች። ሶ ብሬክአውት ሲያደርግ ትሬድ ልትወስዱ ትችላላችሁ። በስትሮንግ ካንድል ፑሽ አውት ካረገ ትሬድ ልትገቡ ትችላላችሁ። ካልሆነ ደግሞ ቀስ እያለ ከወጣ ምናምን ዩል ዌይት ተመልሶ ሄዶ መስመሯን ነክቶ ከዛ ደግሞ ወደ ታች ከእንደገና ሲጀምር ነው ትሬድ የምትገቡት። ኦኬ ሰምታይምስ ስዊፕ አድርጎ ተመልሶ ወደ ላይ ሊሄድብን ይችላል። ይሄ ምሳሌ the same thing is true። ለምሳሌ ፕራይስ እንደዚህ ያለ መጥቶ እንደዚህ አስፈራርቶን ወደ ላይ መጣ እንበል፣ እዚህ ጋር መጣ እንበል። እንዳልኳችሁ ስትሮንግ ካንድል ፑሽ ካለው እንደዚህ ስትሮንግ ካንድል ፑሽ ካለው ትሬድ ልትገቡ ትችላላችሁ።
ኢት ሜክስ ሴንስ። ለምንድነው ስትሮንግ ካንድል ፑሽ ምላችሁ? ስለ ሞር ኦፍ ባየርስ አሉ ማለት ነው። ኦኬ ስለዚህ ሪስክ ማኔጅመንታችንን አስተካክለን ትሬዳችንን ልንገባ እንችላለን። ከዛ በኋላ ጀስት ብሎ ይሄን አዲስ ኤሪያ አድርገን 1 to 2 ሪስክ ቱ ሪዋርድ ሬሾ ትሬዳችን ልንገባው እንችላለን። ኦር ኤልስ ቀስ እያለ ከወጣ ደግሞ ፕራይስ እንደዚህ ወጥቶ ከዛ በኋላ ሶሪ እንደዚህ መጥቶ ዊክ አርጎን ሊመለስ ስለሚችል ልንጠብቀው። ይሄኛውም ሁለተኛው ትክክለኛው ኦፕሽን ነው። እዚህ ጋር ጠብቀን ከዛ በኋላ መጥቶ ሪቴስት አድርጎ ተመልሶ መውጣት ሲጀምር እዛች ፖይንት ላይም ልገባ እንችላለን። ስቲል አሪፍ የሆነ ሪስክ ቱ ሪዋርድ ሬሾ ነው የሚሰጠን። ስለዚህ ከሁለቱ አንዱ አድርገን ትሬዳችንን መግባት እንችላለን ማለት ነው። ይሄ ኦፕኒንግ ሬንጅ ብሬክአውት ይባላል ይሄ ስትራቴጂ። ሶ አሁን እቺን እዚህ ጋር ያሉትን ነገሮች ትንሽ ላጠፋፋላችሁና ቴስት ማድረግ እንችላለን። ይሄ ስትራቴጂ ለየትኛውም አሴት ይሰራል። ጎልድ ትሬድ ማድረግ ከፈለጋችሁ ናስዳክ፣ ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ ኤኒቲንግ። ኦኬ አሁን ለምሳሌ ምን ብያችኋለሁ መጀመሪያ? አሁን ባክ ቴስት እናድርግ ይሄን ስትራቴጂ። ኦኬ መጀመሪያ 15 ሚኒት ላይ ትመጡና እቺን 15 ሚኒት ታረጓትና ከዛ በኋላ እዚህ ጋር ትመጣላችሁ። ኦኬ ይሄኛውን ኒውዮርክ መሆን አለበት እንዳትሳሳቱ። ኦኬ እኔ ያለሁት ዱባይ ስለሆነ ወደ ዩዥዋሊ ዱባይ ላይ አድርጌው ነው ትሬድ የማደርገው ሰዓቱን ስለማውቀው። ለታለ ዱባይ ይሆና UTC +4። ስለዚህ ጀስት ለአሁን ለማሳየት ኒውዮርክ ላይ እንዳለን ተወውና ከዛ በኋላ 9:30 ይኸውላችሁ እዚህ ጋር ነው እሺ የምታዩት። ከስር ነው የምታዩት። ከስር ሲንቀሳቀስ አያችሁት ኢች ካንድል ጋር ስትሄዱ። ስለዚህ 9:30 ኒውዮርክ ኦፕን የሚያደርግበት ሰዓት ነው። እሺ 9:30 እንፈልጋለን። ይሄው እቺ ነች 9:30። ኦኬ እቺ ካንድል ነች 9:30። ከዛን የሷን ሃይ እና ሎ ማርክ እናደርጋለን። ታዲያ እቺ ነች ሃይስቷ እዚህ ጋር ነው፣ ሎስቷ እዚህ ጋር ነው። ገባችሁ? እሺ ማርክ ካደረግን በኋላ ወደ 5 ሚኒት እንወርዳለን። ማርክ ካደረጋችሁ በኋላ ከ9:30 በኋላ ማለት ነው ከ9:45 በኋላ ትጠብቃላችሁ። ከዛን ትሬዱ እዚህ ጋር ይዘጋው መጣ ወረደ። ከዛ በኋላ ብሬክአውት አደረገ። ከዛ በኋላ ተመልሶ መጥቶ ሪቴስት አደረገው። አያችሁት? ከዛን ተመልሶ ሪቨርስ ሊያደርግ ብሎ እዛው ነው ተመልሶ ቁጭ ያለው። ኦኬ ምናልባት አንዳንድ ጊዜ እዚህ ጋር ባይ ልንለው እንችላለን። ይሄ ስትሮንግ ፑሽ ነው ብለን አስበን ሪስካችሁን ግን እዚህ ጋር አድርጓት ብያቸዋለሁ። ኦኬ ስቶፕ ሎሳችሁን እዚህ ድረስ አድርጓት ብያቸዋለሁ። ይሄውን ቢያንስ ሴፍ ትሆናላችሁ። ኦኬ ሶ ዩ ዊል ጀስት ዌይት። አሁንም ትጠብቃላችሁ። በጣም እንትን ነው ስኬቺ የሆነ ቀን ነበር ይሄ ማለት ነው። ከዛን አሁን ድሮፕ አደረገ። በዚህ ሳይድ ድሮፕ አደረገ። ተመልሶ ሪቴስት አድርጎ መውረድ ሲጀምር እዚህ ጋር ስቶፕ ሎስ ትገባላችሁ። እዚህ ጋር ትሬዳችሁን ትገባላችሁ። ሴል ትሬድ እዚህ ጋር ልትገቡ ትችላላችሁ። ከዛ በኋላ ስቶፕ ሎስ ጀስት ከዚህ በላይ ብታረጉት መብታችሁ ነው። ከዛን 1 to 2 ሪስቶሪ ይባላል። ኢቭን 1 to 3 ድረስ ሊሄድ ይችላል መሰለኝ። አያችሁት 1 to 3 ድረስ ሄዶላችኋል። ይሄ 1 to 2
ፐርፌክት። አያችሁ ኦአርቢ ስትራቴጂ ይሰራል። በጣም አሪፍ ስትራቴጂ ነው ኦአርቢ ስትራቴጂ። እሺ እንቀጥል። ሌላ ቀንም ቼክ እናርግ። አሁን ቼክ እያደረኩ ያለሁት እኔ ጎልድ ላይ ነው። እሺ የዚህን ቀን ቼክ እናርግ። የዚህ ቀን 9:30 ሄዳለች። እቻት በጣም የሚደንቀኝ ስትራቴጂ ነው። ይሄንን ካወቃችሁ ይሄን ማስተር ካደረጋችሁት ጀስት በቃ ካላስ 9:30 ቻት sorry 9:30 ቻት ከዛ ለሎስቷ ፕራይስ ደግሞ ቻት አይደለ ኢቭን ወደ ተመልሳችሁ ወደ 5 ሚኒትስ ሳትወርዱ ፕራይሱ የወረደው ስትሮንግ የሆነ አወራረድ አይደለም። ሶ ተመልሶችንም ዊክ አረጋት ስዊፕ አደረገ። ከዛን አሁንም ጀስት ቾፒ ነበረ በጣም። ከዛ በኋላ ስትሮንግ ፑሽ ሲኖረው እዚህ ጋር ሴል ልትገቡ ትችላላችሁ። ሴል ገባችሁ እንበል እዚህ stop loss just above this area ከነዚህ ከፍ አድርጋችሁ ልታደርጉ ትችላላችሁ። ከዛ በኋላ ቴክ ፕሮፊት 1 to 2 1 to 2 ብታደርጉት እዚህ ድረስ ማለት ነው። ይሄው እሺ እንቀጥል። አሁን የሆነ አንድ ቀን ነበረ ደግሞ በጣም የሚገርም ይሄኛው ቀን ይሄ በጣም የሚገርም ነበር። እሺ ለምሳሌ 9:30 ያችን ማርክ እናርክ እቻትና 9:30 ካንድል እቺ ነች። ሶሪ መጀመሪያ ግን እዚህ ጋር ላይን ስለተደራረበብን እናጠፋፋቸውና 9:30 እቻት እሷን ሃይ ማርክ እናደርገዋለን፣ ሎ ማርክ እናደርገዋለን። አያችሁት? ወደ 5 ሚኒት ራሱ መውረድ አይጠበቅብንም። ጀስት ብሬክአውት ሲያደርግ ስፔሻሊ እንደዚህ አጫጭር ካንድሎች ከሆኑ ምን ማድረግ ትችላላችሁ? ሎንግ ፖዚሽን ከመግባታችሁ በፊት አሁን ለምሳሌ በቃ እዚህ ጋር ያለ ዲሳይድ አደረጋችሁ ነበር። በቃ እዚህ ጋር ያለው ሎንግ ገባለሁ ብላችሁ ዲሳይድ አደረጋችሁ ነበር። እዚህ ጋር ሳይሆን እዚህ ጋር ያለ ሎንግ ልግባው ብላችሁ አሰባችሁ ነበር። ስቶፕ ሎሳችሁን ጀስት ብሎ ዲስ ኤሪያ ታረጉታላችሁ። ከዚህ ኤሪያ ከዛ በኋላ ቴክ ፕሮፊታችሁን 1 to 2 ይሄው። ይሄንን አሁን በየትኛውም እናንተ አቅማችሁ በሚፈቅደው ሎት ሳይዝ ብትገቡት ኢትስ ቬሪ ፕሮፊታብል በቃ በጣም እሺ። ይሄ አሁን እስከ ስንት ድረስ ይሄዳል? እስከ 1 to 3 ድረስ ይሄዳል። ስለዚህ ይሄንን ይመስላል ኦአርቢ ስትራቴጂ። ይሄን ይመስላል ኦአርቢ ስትራቴጂ። ባክ ቴስት አድርጉት፣ አጥኑት፣ የራሳችሁን ሞዲፊኬሽን አድርጉበት፣ ኢንትሪ ሞዴላችሁን አስተካክሉበት። ፎር ሹር በጣም ፕሮፊታብል ትሆኑበታላችሁ። ሌላ እንድሰራላችሁ የምትፈልጉት ስትራቴጂ ካለ አሳውቁኝ። ይመቻችሁ።